አፋን ኦሮሞ ለማትሰሙ ወንድሞቻችን እኔም የበቀን ፈለግ ተከትዬ አጭር መልእክት ማስተላለፍ ፈልጋለሁ። በመጀመሪያ ደረጃ የዱሮ የአውራጃችን ከተማ ወደ ሆነችው አቦምሳ በመምጣቴና ከናንተ በመገናኘቴ በጣም ደስ ይለኛል። የክርስትና እምነት ተከታዮች ለሆናችሁ እንኳን ለጥምቀት በዓል በሰላም አደረሳችሁ። ማታ እኛም ስንጨፍር ነው ያደርነው። እንግዲህ በአፋን ኦሮሞ ያስተላለፍኩት ወሳኙ መልእክት እልህ አስጨራሽ በሆነ የሰላማዊ ትግል በተደረገው ሂደት ውስጥ ባለፉት ዓመታት ህዝባችንን ሲዘርፉ፣ ሲገሉ፣ ሲጨቁኑ የነበሩ የሀገራችንን ብሔር ብሔረሰቦች በማጋጨት ለራሳቸው ሲጠቀሙ የነበሩ ስርዓቶች ወድቀዋል። አሁን ባለው ሂደት ውስጥ ወደ ሽግግር እየሄድን ነው። ህዝቦችን እኩልነት የሚያስጠብቅ፣ የህዝቦችን አንድነት የሚያስጠብቅ፣ የህዝቦችን ሰላም የሚጠብቅና ሀገራችን በጋራ እንድታድግ የሚያደርግ ስርዓት ለመመስረት ሌት ተቀን እየተሰራ ነው ያለው። ይህ ሂደት እንዳይሳካ፣ ይህች ሀገር እንዳትሸጋገር፣ የአንድ ወገን የበላይነት የበረሰው የአንድ ወገን የበላይነት ተመልሶ እንዲመጣ፣ ህዝባችን እንዳይሳካለትና የጦርነት አውድማ እንዲሆን ሌት ተቀን እየተሰራ እንደሆነ ሁላችሁም ታውቃላችሁ። እነዚህ ቡድኖች ካጤኑበት አካባቢ ታርጌት አድርገው ከሚንቀሳቀሱበት አካባቢ አንዱ አርባ ጉጉ መሆኑን ልሸሽገው አልፈልግም። ይሄ አካባቢ የብሔር ብሔረሰቦች መኖሪያ እንደመሆኑና የብዙ ሃይማኖቶችና ብሔሮች መኖሪያ እንደመሆኑ በታሪክ በከፍተኛ ስህተት የተነሳ ግጭት የነበረበት በመሆኑ በቁስል ላይ ስንጥር በመሰካትና ጨው በመነስነስ ህዝባችንን ለማዋጋት ለማጋጨት ከፍተኛ ሴራ ሲሸረብ ኖሯል። አሁንም ቀጥሏል። በተለይ ደግሞ እንድታዳምጡ ይፈልጋሉ። በተለይ ደግሞ የኦሮሞውና የአማራውን ማህበረሰብ ልክ ከዚህ በፊት እንዳጋጩት ዛሬም ለማጋጨት ሌት ተቀን እየሰሩ ነው። አርባ ጉጉ ውስጥ ደም እንዲፈስ የአማራና የኦሮሞ ህብረትና ትብብር ለውጥ ያመጣው የሁለቱ ህዝቦች ትብብርና የሁለቱ ድርጅቶች ትብብር እንዲፈርስ በዚህ አካባቢ ደም ለማፋሰስ ከፍተኛ ጥረት ሲያደርጉ ነበር። እስከ ዛሬ ነቅተን በመጠበቅ ሌት ተቀን በመስራት የነሱን ሸርና የነሱን ደባ ማፍከት ተችሏል። ከእንግዲህ በኋላ ህዝባችን የሁለቱም ማህበረሰብ ህዝብ በሃይማኖትም ሆነ በብሔር ለማጋጨት የሚደረጉ ሙከራዎችን በመወያየት አዛውንቶችን በማዳመጥ የወጣቶችን ስራ በማቀናጀት የፖሊሶችና የአስተዳደሩን አመራር በመከተል ማሸም መቻል እንዳለባችሁ ላሳስብ ወዳለሁ። ይሄ አካባቢ ተባብራችሁ ከሰራችሁ ለሁላችሁም ይበቃል። አይደለም ለኦሮሞና ለአማራ፣ ቻይና፣ ህንድና እንግሊዝንም ካመጣን አርባ ጉጉ መቀለብ ይችላል። አይችልም እንዴ? አይችልም እንዴ? አይደለም ለኦሮሞና ለአማራ፣ ቻይናን፣ ህንድን፣ አረብን ብናመጣው የእናንተ ገብስ በቅቶ ተርፎ ለበጎቹን ለፍየሎቹና ለአህያዎቹ ይተርፋል። አይደለም እንዴ? ፈጣሪ እንዲህ አሳምሮ ለማድርጎ የሰጣችሁን አካባቢ የጦርነት አውድማ የግጭት አውድማ ለማድረግ የሚሞክሩትን ጸረ ሰላም ኃይሎች የጥፋት ኃይሎች ትላንትና አጋይተዋችሁ እናንተ ስትጣሉ ሲስቁና ሲሳለቁ የነበሩ ኃይሎች ተመልሰው እንዳያጣላችሁ በጥንቃቄ እንድትጠብቁ አደራ ለማለት ፈልጋለሁ። ይሄን አደራ ምለው እሳቱ ከተቀጣጠለ ቤተሰቦቼን እዚሁ ዲማ ስለሚለኮስ ብቻ ሳይሆን ለሀገራችን ስለሚጠቅም ነው። ያተጀዋህ ነገር እሱ እንግዲህ ከግለሰብ በላይ ነው እንዳልከውም በኢትዮጵያ ውስጥ ፖለቲካ ውስጥ ይህንን ኢህአዴግን በጣም ትዕቢተኛ፣ ትምክህተኛ፣ አስቸጋሪ የሆነውን ስርዓት ህዝብን በማንቀሳቀሱ ረገድ ተንቀሳቅሶ ወደ እምቢታ በማድረሱ ረገድ ከፍተኛ ሚና ከተጫወቱት ውስጥ ጎልቶ የሚታይ ሰው ነው። ስለዚህ እሱ እንግዲህ አንድ ግለሰብ ብቻ ብሎ መቶ ጠንካራ ግለሰብ ነው። እንግዲህ የምናሳንሰው ነገር የለም። በዚያ ያው ነው እንትኑ ራሱ የምናገርለት ነው። ማንም አመንም አላመንም ተከናውኖ ያለፈው የምናገርለት ነው። የራሳቸውን የፖለቲካ ጥቅም ለማስፈጸም የሚፈልጉ አካላት በፖለቲካው ሜዳ ላይ ከሱ ጋር መወዳደርና በቃላት ተነጋግሮ እሱን በአይዲዮሎጂ መምራት ሲያቅታቸውና መርታት ሲያቅታቸው በዚህኛው ደብል ስታንዳርድ ደግሞ ዞሮ በእምነት እሱንና የሱን ተከታዮችንና ደጋፊዎቹን ለማሸማቀቅ የተከሰተ ክስተት ወይም ደግሞ የተፈረጀ እንዳይሆን ምን ያህል አቃቢ ህግም ምን ያህል ፖሊስም
ከጥርጣሬ ባሻገር ሆኖ ትክክለኛ ወንጀሉን ምክንያቱም እናውቃለን ጀዋር በተለይ በአንዳንድ እምነቶች ዙሪያ ላይ የተሳሳተ አመለካከት በሱ ላይ ያላቸው ሰዎች አሉ ጀዋር እኔ በአካልም አግኝቻለሁ እዚህ ዲሲም በነበረበት ሰዓት አብረን የምናገለግላቸው ወንድሞቼ ናቸው ሰላማዊ ሰልፍ የወጡበት ምንድነው ስል ቤተክርስቲያንን እንደዚህ አድርጓል ብለው ማለት ነው እንዴ ቤተክርስቲያን እንደዚህ ካደረገ ህዝበ ክርስቲያኑን እንዲያደረገ ካላችሁ ከናንተ በላይ እኮ ፖሊስ ሀገር ቤት ነበር ከሀገርም መውጣት አይችልም ነበር ይሄን ካደረገ ቤተሰቡ ውስጥ ያለውን ኡነታ ያደገበትን ማህበረሰብ ኡነታ የትግል ስልቱ ምን እንደነበረ በቅርበት ስለማቀው በሱ ላይ ምስክርነት ሊሰጠው ይችላል ኢምፕሊኬሽኑ ግን ለሀገርና ለቤተክርስቲያን ነው አደጋ ያለበት ነው ስለዚህ ይህ ክስ እንዲነሳ መጠየቅ ያለባት ቤተክርስቲያን መሆን አለባት ጥቂት ሰዎች የዚችን ቤተክርስቲያን ስም በመውሰድ ግለሰቦችን ከሃይማኖት ጋር በማገናኘት እንዲጋጩ እያደረጉ ነውና ነገ ለሚከሰተው አደጋ ሁላችንንም ለሚገጥመው አደጋ ተጠያቂ ናቸው ከዚህ ተጠያቂነት ለመትረፍ ይሄንን ክስ ከዚህ ሰው ላይ እንዲነሳ ማድረግ ሃይማኖትን ፖለቲካ ውስጥ በማስገባት በሌላ ግጭት ኢትዮጵያ ውስጥ እየተካሄደው ግጭት ሳያንስ አደገኛ ወደ ሆነው ወደ ሃይማኖት ግጭት እንዳያመራ ይሄንን የውሸት ክስ መሰረት የሌለውን ክስ እንዲያነሱ ነው የሚጠይቀውና የተሰማኝ ስሜት በግል እሱን ከማቀው በተጨማሪ በሀገሪቱና በህዝቡ ላይ ያለው ኢምፕሊኬሽን ሳስበው እጅግ በጣም ያስፈራኛል እጅግ ያስደነግጠኛል